ባሌ እንዳመነዘረብኝ ባወቅኩ ጊዜ እጅጉን ደስ አለኝ። ደራሲ ሜሪ ፈለቀ። ክፍል 3። ልጅ ልሰጥሽ ስለማልችል ትታይኛለሽ አለኝ። ስንጋባ መውለድ እንደማትችል ታውቅ ነበር? አዎ። ለምን አልነገርከኝም? እንዳላጣሽ ፈርቼ። ብነግርሽ ኖሮ ታገቢኝ ነበር? ምርጫ አልሰጠኸኝም እኮ። ከልጄና ከፍቅር እንድመርጥ ምርጫ አልሰጠኸኝም። ራስህን ራስህ አስመረጥከኝ። እኔ በሁሉ ልጅ አልሰጠሽኝም ብዬ አልተውሽም። ይህን የሚሻገር ፍቅር አለኝ። ከዚህ በላይ የሚሆን ፍቅር ከሌለሽ ተይኝ የሚል መልእክት ነው ያለው። የዛን ቀን ባሌ የሆነ መገኘቱ ከልቤ ላይ ግምስ ሲል ታወቀኝ። ግን ምንም አላልኩ። እንዴት እንደሆነም ለራሴ መግለጽ ይከብደኛል። በቃ ግምስ ብሎ ተናደብኝ። ፈልጌው ነው የሆነ ሴትነቴን አታሎ ይቀማኝ መሰለኝ። ግን ዝም አልኩ። በሆነ መንገድ ራሴ እንድወቅስ ማድረግ ይችልበታል። ቆይ መውለድ ትችላለህ ወይስ አትችልም ተብሎ ይጠየቅ ነበር? እንደማይችል ሲያውቅ ሊያሳውቀኝ ይገባ የነበረው እርሱ አልነበር? ግን በቃ ይችልበታል። ማጣራት ነበረብኝ ብዬ ራሴን ወቀስኩ። ዝም አልኩ። እናት ልታደርገኝ ስለማትችል በቃኝ ይባላል አይባልም? መሃን ስለሆነ ፈታችሁ ሲባል ለጆሮ አይመችም አይደል? ዝም አልኩ። ለዓመታት ዝም አልኩ። ስራ ይሸኘኛል፣ ከስራ ይመልሰኛል፣ ቁርስ ያበስልልኛል፣ ምሳ ያበስላለው፣ እራት ያበስላል። እሱ ምንም ዝንፍ ያለ ነገር የለው። ደከመኝ ያልኩ ቀን እግሬን አጥቦ አሽቶ ያስተኛኛል። ሲለው እንደ ሰርግ ቀኔ ተሸክሞ ዳልጋ ይወስደኛል። ሞከርኩ። የተጋባን ሰሞን ይሰማኝ እንደነበረው ሲነካኝ ደስ የሚለኝን፣ ሲስመኝ አልጋው የሚያምረኝን እሳት ላመጣው ታገልኩ። አቃተኝ። ምንም ሳያወራ ራሴን እንድወቅስ ማድረግ ይችልበት የለ? እሱ እንዲህ ጥሩ የሆነልኝ እኔ ለምን እንደሱ መሆን አቃተኝ እያልኩ ራሴን ረገምኩ። ፍቅሬ ስላለቀ ራሴን ወቀስኩ። ፍቅር መስራት መሆኑ ቀርቶ ስራ መስራት ሆነብኝ። በአፌ እምቢ እንዳልለው የምሰራው ስራ አለኝ በሚል ሰበብ እሱ እንቅልፍ እስኪወስደው እየጠበቅኩ መተኛት ሆነ ልምዴ። ማምለጥ ያቃተኝ ቀን እሱ ላቡ ጠብ እስኪል ሲለፋ እንባዬ እንዳያይ ይታገላለሁ። አንዳንዴ የኔ ባል ብቻ ነው የገነት በር ይመስል የማህፀን በር ላይ እንዲህ የሚታገለው የሚል ሐሳብ ይመጣልኛል። ተፈጥሮ እንኳን እንዴት አይነግረውም? ደርቆ እየታገለው በምራቁ እያራሰ የሚጋጋጠው የዘላለም ሕይወት ሊያተርፍበት ነው ወይስ የስጋ ደስታ? እንደደነዘዝኩ ብዙ ዓመታትን ደረበ። በትዳር ብዙ የቆየች አብራኝ የምትሰራ ሴትን እሱ ነገር እንዴት እየሄደልሽ ነው ብዬ መጠየቅ አምረኝና ስንቴ ካፌ መልሰዋለሁ። ከብዙ እንዲህ ያለ ቀናት በኋላ አለቃዬ ሊያማልለኝ ጀመረ። የሆነ ዕለት እጄን ሲነካኝ ባሌ ድሮ ሲነካኝ የሚሰማኝ እሳት ተሰማኝ። ባልሰማ አለፍኩት፣ ግን ሰምቼዋለሁ። ወላ ፈገግ ብያለሁ ለራሴ። ለካ የሆነ ነገር ጎድሎኝ አይደለም አልኩ። ጭራሽ ይህን ነገር ከመሽኛነት ውጪ ለራሴ ጥቅም ላላውለው ነው ብዬ ተስፋ ቆርጬ ነበር። ባለኩ። ከቅሌቴ በኋላም እሱ ዝንፍ ያለ ነገር የለውም። ሳይናገር ራሴ እንድወቅስ ማድረግ ይችልበት የለ? ዝምታው አየሽ ብትሄጂብኝም ስለማፈቅርሽ እንዳጣሽ አልፈልግም የሚል መልእክት አለው። ዛሬ ልፋቱ ይቅርብኝ ያልኩ ቀን ያለ ምንም ቃል ምን ነው ለእኔ ሲሆን ነው ለማንም ጠረጴዛ ላይ አንጋለሽዋል ነበር የሚል መልእክት ያስተላልፍልኛል። እንዴት ነው ግን ሳያወራ መልእክቱ የሚደርሰኝ? እናቴ ቤት ሄድኩ። የሆነውንና የሚሰማኝን ሁሉ ለእናቴ ነገርኳት። ከሁሉም አብልጣ የሰማችኝ ካለቃዬ ጋር መባለጌን ነው። ዘገነንኳት። ይሄን ጉድሽን ለራስሽ እንኳን ደግመሽ እንዳትናገሪ፣ በሂጂና ይቅርታ ጠይቂው። እንዴት ያለው እግዚአብሔር የባረከው ነው! ከነዚህ በደልሽ ልቀበልሽ ማለቱ ደግሞ ከአንቺን ብሶ ቤትሽን ለቀሽ ትመጫለሽ አለች። እሱ ይቅርታ እስከጠይቆ አልጠበቀም። እናቴ ቤት ድረስ መጣ። ምንም እንዳልተፈጠረ ሰሞኝ ይዞኝ ተመለሰ። ብዙ ዓመት ስንኖር ነው እንግዲህ የስልኩን መልእክት ያገኘሁት።
የሆነ ስርየት የሆነልኝ መሰለኝ። እነሆ ኃጢአቴ በኃጢአት ታጠበ። ይቀጥላል።